ያል ጓደኝነት አንዴ ደግሞ ልክነት ሙቀመጥም ያለበት ሁሉም ያለበት ደስ ይላል ጓደኝነት ባዘን ፈዘን መዘን ባስልክ ስኬት ደስታ ፍሽታ ልልታው ምታትም ታስስታው ቢደግሱ ሰርጉ ወግና ማረጉ ያለ ሰው ያለ ጓደኛ መች ደምቀን ያለኛ እኛ ጓደኛ ነው ጓዳ አዋቂ ገመና የሚስ አንተ እንዴት ይደብራል? ሰውን ከድብርት የሚያወጣ ሰው እንዴት ይደብረዋል? ሲጀመር ለምን አይደብረኝም? ለምን ይደብራል? ስንት ነገር አለ ብሉ እንጂ እሺ ምን ማለት ነው? ምን ሆነ ነው ነገር እሱ ልጠይቂ ነው የጠራሽ? ካላሳቅ ሄዳለሁ አላልኳችሁም? እግዚአብሔር ነው የምለው ቀኑ ሲጀመር ያንሳል። ደበረኝ እንጂ መቀለጃ ነኝ የተደበርኩ ሰው ነኝ እንጂ ታስቃለህ። ቀኑ ንገረኝ፣ ችግርህን ንገረኝ። ችግርን መናገር ማለት ነው የተሸከሙትን ዕቃ ለሰው መስጠት ይቀላል። የተሸከሙትን ዕቃ ለሰው ሲሰጥ ያ ሰው ደግሞ ይከብደዋል። ይሸከማል። እኔ ከብደኝ እሺ አሁን ጨፍ तुमने न जाने क्या सपने दिखाए अब तो मेरा दिल जागे न सोता है क्या करूँ हाय कुछ कुछ होता है क्या करूँ हाय कुछ कुछ होता है। ሰላም ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ እናንተ? በአገር ውስጥም ያላችሁ ሰላማችሁ በዚህ ትበልኝ። ሰላም ናችሁ? ጤና፣ ቤተሰብ ሁሉ ሰላም? እኛ እግዚአብሔር ይመስገን በጣም ደህና ነን። ህይወት ያው እየቀጠለ ነው፣ እየኖርን ነው። ያው አንድ ቀን ደስታ አንድ ቀን ሀዘን የተለመደ ነው። እንግዲህ ምንም ማድረግ አይቻልም። ዛሬ 7ኛ ቀናችን ነው። ግን የሚያሳዝነው ነገር ቢኒያም ተደብሮ ቤት ተኝቷል። ከቤትም መውጣት አይፈልግም። ምን እንደሆነ አብረን አግኝተነው እንጠይቀዋለን። በስልክ ግን ምንም እንደሆነ ምናምን ያለውን ነገር ሊነግረኝ አልቻለም። እስኪ እንግዲህ አግኝተነው ያለውን ነገር እንጠይቀዋለን። ማለት እሱ ብቻ አይደለም እኔን ከድብርት ለማውጣት ከስትረስ ውስጥ ለማውጣት ኃላፊነት ያለበት እኔም ያለብኝ ይመስለኛል። ካለን ቅርበት አንጻር እንደዛ ይመስለኛል። አሁን ጥሩ ጓደኛሞች ሆነናል መሰለኝ። ባይዘዌ ብቻ እስኪ ሌላ ነገር ልቀዋጥር ነበር። ብቻ እስኪ ያለውን ነገር አብረን እናያለን። ከድብርት እንዲወጣ የቻለውን ሁሉ እንሞክራለን። ዴይ 7 ነው ዛሬ። ምን አሰብክ ስለው አይ በቃ ዛሬ ላገኝሽ የምችል አይመስለኝም ደብሮኝ ተኝቻለሁ አለ እና ለምኜው በቃ ና ያለበለዚያ 3ቱን ቀን አንገናኝም ብዬው አስፈራርቼውን የመጣውና መቶም እንዲደብረው አልፈልግም። ድብርቱንም እንዲያጋባብኝ አልፈልግም እና እስኪ የሆነ ደስ እንዲለው እንዲስቅ ምናምን የቻለውን ሁሉ እንሞክራለን እና እስኪ እስካሁን ይደርሳል። ሄደን አብረን እናገኘዋለን፣ እንጠይቀዋለን፣ ያለውን ነገር እናዋራዋለን። ምን እንደሆነ ያው የሰው ልጅ ነው፣ ብዙ ነገር ሊያጋጥመው ይችላል። ስራ ሊሆን ይችላል፣ ጓደኞች፣ ቤተሰብ ምናምን ያለውን ነገር እስኪ እንጠይቀዋለን። ያኛውን ቪዲዮ አይታችሁታል ከቱፋጌ የነበረውን ነገር እና እንዴት ነው ግን ሀሳቡ? ማለት በቃ አሳምኖኛል። ጥሩ ምክር ነው የሰጠኝ። ምክር ላይ ጎበዝ ነው ወይዘይ ልጁ እና እኔ በእውነት በጣም እንትን ብዬ ነበር የሆነ እሺ ይለኛል ብዬ አስቤ ነበር እና መሆን እንደሌለበት አሳምኖኛል። ልክ ነው። በቃ አንዳንዴ መራራቅ ጥሩ ነው፣ ጥሩ መፍትሄ ነው መራራቅ። የሆነ እንደዚህ ይሻላል። እኔ እኮ ሞክሬያለሁ ማለት አውርተናል፣ ከሱ ጋር ያለውን ነገር ፈተናል ምናምን። ግን በቃ አንዳንዴ በቃ ይናፍቀኛል እና ለዛ ብቻ ኤኒዌይስ አሁን ሌላ ነገር ማውራት አልፈልግም። ከቢኒያም ጋር እንገናኛለን፣ ከድብርት እናስወጣለን። እየመጣ ነው፣ እንጠብቀው። እስከዛ አብራችሁኝ ነው። ና እንድረስ ከአድማስ ወዲያ ላይ ልባችን ይምራንና ና እንጥፋ እንሻገር አላማረም የኛ ነገር ና እንሂድ
ፍቅር አለን የሚያነሳ ና እንሂድ እንነሳ አንተም ለኔ እንደሆንከው እኔም ላንተ ዓለሜ አትንገላታ ከሚወርደው ከውርጩ ከወረታ ና እንድረስ ከአድማስ ወዲያ ላይ ልባችን ይምራንና ና እንጥፋ እንሻገር አላማረም የኛ ነገር ና እንሂድ ፍቅር አለን የሚያነሳ ና እንሂድ እንነሳ አንተም ለኔ እንደሆንከው እኔም ላንተ ዓለሜ አትንገላታ ከሚወርደው ከውርጩ መጥቻለሁ ብሎኛል ደርሷል። ወይኔ እኔ ለማሳቅ ምን ማድረግ እንዳለብኝ ግራ ገብቶኛል። ቀልድ ራሱ አላውቅም ታውቃላችሁ። የኔ ቀልድ ብቻ የሆነ ነገር እነግረዋለሁኝ ወይ መጨፈር ራሱ አልችልም። እኔ ግን ምን የምችለው ብቻ እስኪ እየመጣ ነው አልታየም። እኔ ከሆነ በዚህ ልብስ እኮ ከሩቅ ራሱ እለያለሁ እንዳላየ የሚሆነው ኖ ወይኔ እዚህ ጋር ቁጫጫ አለ። ደብሮታል ፊቱ ራሱ ያስታውቅ። ቢኒ ይላል ዋትስአፕ ገና ሳይደርስ ማን ሊለሽ ማን እንዴት ነህ? ደህና ነህ? ምንድን ነው እንደዚህ አይነት ፊት ይዞ መምጣት? እኮ ካሜራ ፊት መቅረብ ራሱ አልፈለኩም። ሰላም በላቸው እንጂ እንዴት ናችሁ? ቤተሰቦች ሰላም ነው ወይ? ደህና ነሽ? ማስፈራራት ምናምን ጀመርሽም? ኧረ እኔ አላስፈራራም። አንተ እንዴት ይደብራል? ሰውን ከድብርት የሚያወጣ ሰው እንዴት ይደብረዋል? ሲጀመር ለምን አይደብረኝም እንዴ? ለምን ይደብራል? ስንት ነገር አለ ብሉ እንጂ። እሺ ምን ሆነ ነው? ምን ሆነ ነው? ንገረኝ። እሱ ልጠይቂ ነው የጠራሽ? አትነግረኝም? አላልነግርሽም። አንተ የራስህን ቆይ፣ አንተ ስጠይቀኝ እኔ እየነገርኩ አይደል? እኔ ምንም ሳልጠይቅሽ ነው ከድብርት እያወጣሁሽ ያለሁት። ምን እየጠየቀኝ? አዎ ምን ሆነሽ ነው ብለህ እኮ ሁለት ቀን በእውነት እናንተ ፊት ራሱ መምጣት አልፈለኩም። ከተኛውበት ራሱ መነሳት አልፈለኩም። እኔን ለማንተ አስፈራርታኝ። እሺ ንገረኝ። ቃሌ እንድታሳጥፈኝ። ምን ሆነ ነው? ምንም ለምን ይደብራል? እንጃ እንዲሁ ዝም ብሎ ይደብራል። ዝም ብሎ ይደብራል? አዎ ሰው እኮ ዝም ብሎ ይደብራል። እኔ እያለሁ አንተ ዝም ብሎ ይደብራል? እሺ ምን ላድርግልህ? ሻፉል ኢነርጂ ነው ያጣህ ዛሬ። እሺ ንገረኝ። እስከ ዛሬ ያልነበረ ኢነርጂ እኔ ሲደብረኝ ከየት አመጣችሁ? በቃ ይደብረ ሁሌ። እዚህ ዝናብ ከቤት አስወጥተሽ ታስመጪኛለሽ? ፀሐይ ነው የሚታየው። አሁን ነው ቀላል ዝናብ ነበር። እኔ ጋር ስመጣ ፀሐይ ሞጣልህ፣ ዝናቡም ማቋረጥልህ እና እኔ ጋር ሲደብረና የት አለሽ ፍሬ? እሺ ምንድን የሆንከው ነገር? ዝም ብሎ ፐርሰናል ኬዝ ለእኔ አይነገርም ወይስ ለእነሱ ነው የማይነገር? አይ ለሁለታችሁ። እሺ እንትን ልስፈንልህ? ህንደኛ ዘፈን ልስፈንልህ? ሰው ደብሮኛል ብሎ ተኝቻለሁ እያለ አስፈራርተሽ አስመጥተሽ ልስፈንልህ? እንዳይደብርህ እኮ ነው ሲጀመር። ክብረ ቢስ ልስፈንልህ ህንደኛ ልስፈንልህ? ሳቀ። ህንደኛ ዘፈን አለኝ። ኢትዮጵያ ያለች ልጅ ሆነ እንደኝ ዘፈንስ አንተ እንደውም በስነ ስርዓት እኮ እኔ ዘፈን እኮ እችላለሁ። እስቲ ዘፈኝ። አሁን እንዴ ልስፈንልህ? አስቅም ግን እንዴ ለስቃ እንዴ መጣሁት። ኦኬ እሺ ሳቅ። በቃ ግን ሙድ አትይዝብኝም። አሁን እንደዚህ እንዳልከው እምዬ ኢትዮጵያ እንዳትል። እሺ
በባይተዋር ጎጆ በባይተዋር አልጋ በባይተዋር አልጋ እንግዲህ ሌሊቱ ዋ እንዴት ይንጋ ዋ እንዴት ይንጋ ያረፍንበት ጎጆ አንተ ክብሬስ እየደበረኝ ነው እየዘፈንኩልህ አይደል እንዴ? ታስተኛኝ ነው ህንድኛ ብላ ኖ እኔ ህንደኛውማ ጭፈራ ነው እሱ እጨፍርልሃለሁ። ዘፈኑን ልጨርስልህ መጀመሪያ። ሰውነቴ ዛሬ አንተም ሆነ ያመረኝ ካሜራ ጆሮ መያዝ ይቻላል ምናምን እዚህ ጋር እንዲልያዝ ልታ እሺ ይቅርታ ሲያስጠላ ሰውነቴ በሞቴ አልቻለም ጉልበቴ ናይሳ ኢትዮጵያ በስንት ጣሉ አንተ የሚገርም ነው። እውነት የሚገርም ነው። ይሄ አሪፍ አትስፈኝ በቃ እሺ ሌላ ልስፈንልህ ዛሬ ዘፈን ቀን እሺ ልስፈን ይሄ ግን የሚገርም ነው። አንዴ ጥፋተኝነት ላይናል አንተ አንዴ ጊዜ ደግነት ጥፋተኝነት በጊዜ ደግነት አንዴ ጥፋተኝነት ታክሲ ስትመጣ ሰማችሁ ታዝገኛለች ጓደኝነት ጥፋተኝነት ወይኔ ይህን ዘፈን እኮ ችለው ነበረ። ቆይ ጠፍቶብሽ ነው? አዎ ታውቀዋለህ? አታውቀውም? ይህ ጓደኝነት ጥፋተኝነት ነው። እሺ ጥፋተኝነት አንድ ጊዜ አንዴ ደግሞ ደግነት ኩርፊያ ፍቅር ያለበት ደስ ይላል ጓደኝነት ደስ ይላል ጓደኝነት ዛሬ ኮዳሪ ባይደብረኝ በጣም ደስተኛ ነበርኩ። እግዚአብሔር በስማ እንደዚህ ሆነ ይቻታል። አንተ ደብሮ እኔን ከድብት ለማውጣት 10 ቀን ቻሌንጅ 5 ቀን ቻሌንጅ በዚህ ገቢ በዛ ውጪ እያልክ እንዴት አንተ ደብሮክ እኔ ጸጥ እላለሁ? እንዴት ሃው እቺን አጋጣሚ ልጠቀማት። ተጠቀማት። ጨፍሪት የህንድ ጨፍርልህ እንድኛ ትችላለሽ? ኧረ ፊልም ታያለሽ ማለት ነው። ህንድ ያላያለ አንተ አላየ ኩቹ ኩቹ ታይና አታውቀውም? እሺ እግዚኦ ውሸቱን ነው እውነት አንተ አታውቀውም? እኔ ግን አውቀዋለሁ። አሳይኝ። እሺ ወይኔ ኦኬ እንትን क्या करो काहे कुछ होता है ना 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 चाहे क्या रखो काहे कुछ होता है क्या रखो काहे कुछ होता है शार्प लेवन जी दिन रोता तुम पास आए यूं मुस्कुराए तुमने न जाने क्या सपने दिखाए अब तो मेरा दिल जागे न सोता है क्या करूँ हाय कुछ होता है क्या करूँ हाय कुछ होता है በቃ ከሳኪ በቃ ይሄ ይሻላል። ባይዘው ሁለቱም ከኢትዮጵያ ሌላም እኮ አለኝ። ሌላ ቆይ አንድ ደግሞ ምን ነበር? እንደኛ ነው ነው። በጣም ነው የምታየው ህንድ ፊልም። ቆይ ወይኔ ጠፋብኝ። አንድ ዘፈን የማውቀው ነበር። በቃ ትዝ ይለኝ እነግርሃለሁ። ኧረ እኔማ ዛሬ በእንድኛ ኩቹ ታይን ራሱ ተደፍት ትዘግሚያታለሽ እንጂ ኩቹ ታይ ነው እንትን መስከሪ ነው ናኔ ሰማቃለ ኮስም በይልኝ
እሱን ግን ይሄንን ፓርት ብቻ ነው የማውቀው። ለአንተን እንደዚህ ምስኪን እያያችኋት ነው። በጣም ብዙ ማላውቀው ነገር አለ ማለት ነው። ማለት እኮ እንዴት ፏ ብላ እንደምትጫወት ፈታ ብላ እንደምትጫወት እግዚአብሔር እኔ ጋር ስትመጣ ዛሬ ለምን ፈለግ? እሺ ቀልድ ልንገርህ። ቀልድም አለኝ። አያስቅና ማለት ነው ብለኝ። ኧረ ያስቃል፣ እውነት ያስቃል። እኔ አስቆኛል። እንትን ነበረ አንድ ሰውዬ ነበረ እና ሰውየው እንትን ነው እንትን ቤት ውስጥ ነው፣ ማረሚያ ቤት ውስጥ ነው። እና ሰውየው በጣም ቁማር ይወዳል። ታውቀዋለህ ይሄን ቀልድ? እሺ በጣም ቁማር ያስይዛል። ሁሌ ይበላቸዋል ሰዎቹ እንዳለ። ከዛ በቃ እዛ ያሉ ሰዎች እንዳለ በቃ ብስጭት ብለው በቃ ይሄንን ልጅ እንክሰሰው፣ በቃ እንዴ ለምንድን እንደዚህ ሁሌ የሚበላ ነው ብለው በቃ ተናደው ከሰሱት። ከዛም በኋላ ከሰሱትና ኮማንደሩ ጋር እንዴ አንተ ምንድነው እንደዚህ እንትን የምትለው ምናምን አለውና እሺ በቃ አስተካክላለሁ ምናምን ብሎ በቃ ከዚህ በኋላ እንደዚህ እንዳታዚዝ ቁማር ምናምን እንዳትጫወቱ ተባለና ሄዳ። ከዛ በሚቀጥለውም ቀን እንደዚህ እንትን እያለ ኧረ ይሄ ሰውዬ ብለው አሁንም ከሰሱትና ሄዳ። እንዴ አንተ ሰውዬ ምንድነው እንደዚህ ቁማር እንትን የምትለው? በቃ ይቅርብ ረፍ ተባልካል እንዴ? ከዚህ በኋላ እናባርካለን ወይ ለካ ከእስር ቤት አይባላል ብቻ ከዚህ በኋላ እንትን እናደርግሃለን ምናምን ብለው አስፈራሩት። ከዛም በኋላ ቆይ ግን እኔና እርሶ ለምን አናሲዝም ምናምን አላቸው ማለት ነው። ከዛ ንቀት ምናምን አለ ሰውዬው። እንዴት እኔን ትንቀኛለህ? እኔ እንዴት እናሲዝ ትለኛለህ ምናምን። ይህን ቀልድ ግን አታውቀውማ። ከዛ እንዴት እናሲዝ ትለኛለህ ምናምን አለ። ከዛ ግራ ቂጦስ ላይ ጠባሳ አለ አለ። ያስቀው። ከዛ የለም አለ። ከዛ አለ እናሲዛላቸው የለም። እሺ በቃ በ5,000 ብር እናሲዝ አለ። ከዛ እሺ እናሲዝ። ከዛ እሺ አሳዩኝ አለ። ኮማንደሩ አሳየ ማለት ነው። ከዛ እናንተ ሄዱና ኮማንደሩ 5,000ቸውን በሉና ሄዱና እነዛ ሰዎቹ ጋር እንዴ ቆይ እናንተ ያማችኋል እንዴ? ይሄን ቀሽም ቁማርተኛ እንዴት ነው በላን የምትሉት? እኔ በላሁት እኮ ባንዴ አለ። ከዛ ምን ግራ ቂጥክ ላይ አይደለም ምንድነው? ቆይ ከዛ እንዴት እንትን ትላላችሁ ምናምን አላቸውና ከዛ ይሁን 5,000 በላሁት። ከዛ ሁሉም ደንግጠው በቃ አልፈልግም ምናምን ብለው ብራቸውን ሰጥተው ሄዱ። ከዛ ምንድነው ሲባል ለካ የኮማንደሩን ቂጣ ያለው አታይም ታውና ሲሰው ነው። ካላሳቅ ሄዳለሁ አላልኳችሁም? እሺ እግዚአብሔር ነው የምለው። ቀነ ሲጀመር ሳቅ ደበረኝ እንጂ መቀለጃ ነኝ። የተደበርኩ ሰው ነኝ እንጂ ያስቃል። ያስቃል። ቤተሰብ እናንተ አስቋችሁ? ቤተሰብ ኮሜንት ላይ አነጋገሬ ሜቢ ያስቃል። እንዳያስቅ አድርጎት ሲሆን ይስቃል። በስነ ስርዓት ሲነገር ነው የሚያስቀው። እኔ በስነ ስርዓት አልተናገርኩትም፣ ግን ያስቃል። ምን ታስቀዋል? እሺ ሌላ ቀልድ ንገር። አትንገሪኝ። ንገር አንድ ብቻ አንድ ቀልድ። ይሄ ደስ ይላል። ይሄ ቀልድ ደስ ይላል። የአማኑኤል እንትን ህመምተኞች ናቸውና በቃ እና እንደዚህ ላይክ ትክክለኛ ነገር ያደረገ ሰው ጤነኛ ነው በቃ እንትን ይላል ተባለና በሃይላንድ ክዳን ውሃ ተደረገና ቁጭ ተደርጎ እዚህ የሚዋኝ ተባለ። ከዛ ሁሉም ሰው እያወለቀ ሊገባ ምናምን እንትን ይላል፣ ይወድቃሉ ምናምን ሊገባ። ከዛ ይሄ በቃ ምንም የሚሻለው የለም ማለት ነው ምናምን ተብሎ አንድ ልጅ ግን ብቻውን ቆሞ ነበረ። ከዛ ይሄ ጤነኛ ነው ምናምን አሉና እኔ ምን ለምንድን ነው ልትዋኝ ያልገባኸው ምናምን ሲባል እኔ ዋና አልችልም አለ። አስቃታል። እኮ በጣም ነበር የሚያስቀው እሱ ነገር እና ሳቀና ቀለጃ ነው ያደረገችኝ ዛሬ። ቀለለች ፋልሻ ቅድም የነበረው ፊትና አሁን ያለው ፊት አልተቀየረ። አሁን እንትኑ አሪፍ ነው። ማርያም ድገሚልኝ እስኪ። ልስፈንላ? አይ ዳንሱ እንዴት? እሺ ቆይ ዘፈኑን ላስታውስ ነው እንትን የሚለው
Mandavalaagi, hey Mandavalaagi. Wait, hanggang lag. Wait, so ay, aro pilo parang nasisipanya. Lahat mo naman alፈልግም አንተ ይደብረህ እንደው የራስህ እንደ ሶፊት አውቀህ ነው አንተ ስትጀምር ሰው ነው አለ ፈለገች እና ዛጋር ይሄን ችግር አለ እንደውም እነሱ ይዝናናሉ ከስራ እየተጣሉ ሰዎች ናቸው እና እንዴት ነው አነግረኝ እኔ እኮ ንገረኝ አልደንስም ነው ንገረኝ ችግርህን ንገረኝ ችግርን መናገር ማለት ነው ተሸከሙትን ዕቃ ለሰው መስጠት ይቀላል ተሸከሙትን ዕቃ ለሰው ሲሰጥ ያ ሰው ደግሞ ይከብደዋል ይሸከማል እኔ ከፍለኝ እሺ አሁን ጨፍረኝ እዛ ነው ይሻላል መንደፋላጊ ወይኔ ግን ያልፈልገው በቃ ያ ሰው ይገኛል በልኝ ችግር አለ ጨፍር ክላሲካል እናቃለን ነው ጨፍሪ ነው ያልኳት ወይኔ አንተ ለማሳቅ የማይደረግ ነገር ያሉት ሞቱ ዛሬ እና በቃ ልጋብዝ በቃ ማለት ሰግናለሁ ለምን እንግዲህ ያርገልች ጋብዝ አረጋ እኔ አልፈልግም ለጋብዝ እያለች በጊዜ እኔ ታስከፊኝ የሻለ አንቺ ጋር ምን ተሻለ ሳትስቢ አየው ልቤ ስትገቢ አንቺ በላይ ቆንጆ ሞልቶ ያውቃል ልቤን ቀርቦ ማይቶ ግን በምን በለሻቸው ቆንጆዎቹ አስማቻቸው ከአንቺ በላይ እውቀታቸው ስቅም ነበር በቀልዳቸው ዝምታሽ በለጣቸው ደብዝዘሻ ጋለቻቸው